ሐሩር የሆነው ፀሐይ በእስራኤል ልጆች ላይ በርትቷል። ከግብፅ ባርነት ከወጡ ረጅም ዓመታትን አሳልፈዋል። ነገር ግን አሁንም ቢሆን የተስፋይቱን ምድር መመልከት አልቻሉም ነበር። ድካም እንኳን በአጥንታቸው ውስጥ ሰርስሮ እየገባ ይመስላል። አንድ ቀን ባለፈ ቁጥር ተስፋ የሚባል ነገር እየጠፋና እየደበዘዘ እየመጣ ነው። ያሉት ጠንካራ የሆነ በረሃ ውስጥ ነበር። ቀስ በቀስ የነበራቸው እህል እንኳን እየጠሉት መጡ። በአንድ ወቅት ተአምራት ነው ብለው የተቀበሉት ነገር አሁን ላይ የለመዱት ይመስላል። በረከታቸውን የለመዱት ይመስላሉ። ለዛም ምስጋና ቢስ ሰዎች እንደሆኑ አድርጓቸዋል። አለማመስገን ልክ እንደ ተላላፊ በሽታ እርስ በእርሳቸው እየተሰፋፋ መጣ። በትንሹ የተጀመረው ተቋሙ ቀስ በቀስ ወደ አመጽ እየተቀየረ ይመስላል። ከግብፅ ያወጣችሁን በበረሃ ተበልተን እንድንሞት ነው እያሉ በጩኸት ይጠይቁ ነበር። የሚበላ እንጀራ የለም፣ የሚጠጣ ውሃ የለም። ይህ ምግብ ሰልችቶናል። የእግዚአብሔርን አቅርቦት ሙሉ በሙሉ የተዉትና የናቁት ይመስላል። ከሰማይ የተሰጣቸው መኖ አሁን የእግራቸው መረገጫ ሆኖ ልክ እንደ አቧራ እየጣሉት ነው። ሽማግሌው ሙሴም በነሱ ንጭንጭና በነሱ ምስጋና ቢስነት የተማረረ ይመስላል። የነሱ ምስጋና ቢስነት በጫንቃው ላይ ሸክም እንደሆነ ያክል ይሰማው ነበር። በዚህም ጊዜ የእግዚአብሔር አምላክ ምላሽ እጅግ በጣም ፈጣን ነበር። እስራኤልም በዚህ ሁኔታ ላይ ያለች የመጀመሪያዎቹ እባቦች ቀስ ያሉ መገለጥ ጀመሩ። እነዚህ እባቦች የመለኮታዊ ፍርድ መልእክተኞች ናቸው። ይህንን የእግዚአብሔር መልካምነት የናቀና ያጣጠለ በሙሉ ፍርድን ይዘው የመጡ መልእክተኞች ነበሩ። ፍርሃት በመላው ከተማዋ ላይ ይስፋፋና ይሰራጭ ጀመረ። ሕዝቦቿ በፍርሃትና በመርበትበት ይጨናነቁ ጀመር። የሚገርመው ነገር በዚህ እባብ የተነደፉ ሰዎች ወዲያውኑ መርዙ በሰውነታቸው ውስጥ ይሰራጭና ይገላቸውም ነበር። በዚህ ምክንያት የእስራኤል ልጆች እነዚህን እባቦች እጅግ በጣም ይፈሯቸው ነበር። የእባቦቹ መርዞች በደም ስራቸው ውስጥ ገብቶ ልክ እንደ እሳት ይበላቸዋል። ብዙ የእስራኤል ልጆች ይሞቱ ጀመረ። ልክ እንደ እምነታቸው እነሱም ሙታን ሆኑ። አንድ በእስራኤል ሕዝብ ፊት ሞት ነገሰ። ቀድሞ የነበራቸው ኩራት ሙሉ በሙሉ መጥቀቅ ጀመረ። በፊት ላይ ከሕዝቡ ጋር አብረው ያመፁ ሽማግሌዎች እንኳን ሳይቀር በምርክካቸው ሙሴ ጋር ሄደው መለመን ጀመሩ። እንዲህም አሉ፣ በእግዚአብሔር ፊት ኃጢአትን ሰርተናል፣ እግዚአብሔር ላይ በከንቱ አፋችንን ከፍተናል፣ አንተንም እግዚአብሔርንም በድለናል። እባክህን ሙሴ እግዚአብሔር አምላክ እነዚህን እባቦች እንዲወስዳቸው ጸልይልን። እነዚህ ሰዎች ምንም እንኳን ለብዙ ዓመታት ሙሴ ላይ ሲጮሁ ቢኖሩም አሁን ግን ሙሴ ለነዚህ ሰዎች ለመማለድ አላንገራገረም ነበር። ልክ እግዚአብሔር ከግብፅ የወጡትን እስራኤሎች እንደሚወዳቸው ሁሉ ሙሴም ሕዝቦቹን ይወዳቸው ነበር። ታዲያ በሙሴ ጸሎት ምክንያትም እግዚአብሔር ለነዚህ ሕዝቦች ራራላቸው፣ ምሕረቱን ሊያሳያቸው ወደ ሙሴ መጣ። እግዚአብሔር ለሙሴ የሰጠው ትእዛዝ ለየት ያለ ነበር። እባቦቹን ሰብስቧቸው ወይም ግደሏቸው ወይም ደግሞ ድንገተኛ እግዚአብሔር የነበሩትን እባቦች በሙሉ በትኖ አላጠፋም ነበር። እንዲህ የሚል ትእዛዝ ከእግዚአብሔር ወደ ሙሴ መጣ። እባብን ሰርተህ ስጠት፣ በተነደፈውም ሁሉ ያንን የሰጠልከውን እባብ ሲመለከት በሕይወት ይኖራል አለው። ታዲያ ምሽቱን ሙሴ ድነትን እየሰራ አመሸ። በናስ የተሰራ የእባብ ቅርጽንም ሰራ። ያው የገደላቸው እባብ አሁን ላይ ሊያድናቸው ነው። ሊነጋጋም ሲል እባቡን በከፍታ ስፍራ ላይ አውጥቶ ሙሴ ሰቀለ። ሕዝቡ ሁሉ የሚያይበትን ቦታ ተደረገ። ከሰፈሩበት ስፍራ ከእያንዳንዱ አቅጣጫ መታየት ይችል ነበር። ሙሴም እንዲህ አላቸው፣ ይህንን እባብ የተመለከተ በሙሉ ይድናል አለ። በእነዚህ ገዳይ እባብ የተነደፋችሁ በሙሉ ዓይናችሁን ወደዚህ የናስ እባብ አድርጉት። አንዳንዶች በዚህ መንገድ መዳን መምጣቱ እጅግ በጣም ገረማቸው። ሌሎች ተናደዱ፣ ለማመን ከበዳቸው። ምክንያቱም ድነቱ የሚጠይቀው ትንሽና ቀላል የሚመስል ነገርም ብቻ ነው። እንዴት በአንዴ የተሰራ የናስ እባብ ምስል ሊያድነን ይችላል ብለው ጥያቄን አቀረቡ። ነገር ግን በዚህ ቀላል የሚመስል መንገድ እግዚአብሔር መዳንን አስቀምጦ ነበር።
ሊሞት የደረሰና የሞት አፋፍ ላይ የነበረ አንድ ወጣት በዚሁ መርዝ ተጠቅቶ ነበር። ሊሞትም ሲል ድንገት ራሱን እያንፏቀቀ ሙሴና ይህ የናስ እባብ የተሰራበት ቦታ ላይ መጣ። መርዙን ከጥቂት ደቂቃዎች በኋላ ሙሉ በሙሉ ሰውነቱን ሊቆጣጠረው ከጫፍ ደርሶ ነበር። ነገር ግን እንደምንም ያለውን አቅም በሙሉ አሰባስቦ ቀና ብሎ የናሱን እባብ ተመለከተ። ወዲያውኑ ይቃጠል የነበረው ሰውነቱ ረገብ አለ። ፈውስም ወደሱ መጣ። ልክ እንደ ቀድሞ ኃይሉ ተመለሰ። መተንፈስ ቻለ። ሙሉ በሙሉ ተፈውሶ ነበር። ወዲያውኑ በስፍራ ውስጥ ሁሉም ይህንን ነገር እየተነጋገሩ ወደ ናሱ እባብ ይቀርቡ ጀመረ። የበረቱት የደከሙትን እያመጡ ናስ እባቡ ጋር ያደርጓቸዋል። ሁሉም የቻሉትን ያክል ሰዎች ይዘው የመጡ የናሱን እባብ እንዲመለከቱት ያደርጓቸው ነበር። ወዲያውኑ ይህንን የናስ እባብ የተመለከቱት በሙሉ ፈውሳቸውን አገኙ። እዩና ዳኑ። ምን አይነት ቀላል የሚመስል ትዕዛዝ ነው! ነገር ግን እውነተኛ ትርጉሙ ከብዙ መቶ ዓመታት በኋላ ነበር የሚገለጠው። ልክ እንደዚህ ቀላል በሚመስል የመዳኛ መንገድ እግዚአብሔር ከብዙ ዓመታት በኋላ ሌላ ቀላል የመዳኛ መንገድን አዘጋጅቶ ነበር። ይገርማል። ይህንን የመዳን መንገድ የተቀበለ በሙሉ ለሥጋው ፈውስ ብቻ ሳይሆን ለነፍሱም ፈውስና ሐሴትን ያገኛል። በአንድ ጊዜ ከሞት ወደ ሕይወት ይሸጋገራል። ቀላል በሚመስልና ለማመን በሚከብድ መንገድ መንግሥተ ሰማያትን መውረስ ይችላል። ይህ የመዳን መንገድ ድሮ ለነበሩ አባቶቻችን ሳይሆን አሁን ላለነው ይህንን መልእክት ለምንሰማው ጭምር የመዳኛ መንገድ ተደርጎ ቀርቦልናል። አምነን መዳን እንችላለን። እስኪ ልጠይቃችሁ፣ ያኔ በነሙሴ ጊዜ የመዳን መንገድ ተደርጎ ከብዙ ዓመታት በኋላ አሁን ላይ የሰው ልጆችን ለመዳን ይህንን ምልክት የተደረገበት ማን ነው? ስሙን በኮሜንት ሴክሽን ስር ጻፉልን። እናመሰግናለን።